ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያላችሁልኝ እንዴት ናችሁ? ጤናችሁስ? ይሄው እንግዲህ እኔ ደግሞ በርበሬ እያዘጋጀሁ ነው። እስኪ መውቀጥ ያማረው ሀገር ቤት በሙቀጫ መውቀጥ ያልጠፋበት የናፈቀው ካለ ነው። እንዴት ነው? እችልበታለሁ። ምን ፈልገሽ ነው? ምን ፈልገሽ ነው? ዶቶ ናፍቀሽ ነው? ሂዱ ከዚህ ባሽ ቪዲዮ ስሰራ አያሰሩኝም ቤተሰቦች፣ እነዚህ ልጆች ማለት ነው። አስቸጋሪ ረባሾች፣ ዝም የማይሉ ጨዋታሞች ናቸው። በቃ አሁን እንኳን በስንት መከራ አፋቸውን አስይዤ ነው ዝም ካላላችሁ ወደ ቤታችሁ ሂዱ ብያቸው ነው አፋቸው ይዘው የተቀመጡት። ረጭም ነው። ዝም አልሻውሪያ አይደለም እንዴ? የረበሻችሁኝ ነበር ወይስ አትረብሹ? እኛ ረባሽ አይደለንም። እንቲ ደከመሽ? ቪዲዮ የምሰራኝ እኮ ትንሽዬ ልጅ ናት እናንተ። ትንሽዬ የሆነች ልጅ ናት። መውቀት እንዴት ደስ ይላል መሰላችሁ? በነገራችን ላይ ትንሽ ነው የወቀትኩት፣ 5 ኪሎ ናት። ሌላውን ወፍጮ ቤት ምንድነው አስደልዣለሁ። አነሰ ብዬ ነው ይሄን የጨመርኩት፣ ለበርበሬ ብዬ የጨመርኩት ነው። ከዛ መልሼ ሀሳቤን ቀይሬ ለዚህ ያደረኩት ማለት ነው። በነገራችን ላይ በርበሬ ጨምሯል። አሁን እኛ በደህና ጊዜ ነው የገዛ ነው። አሁን በጣም ጨምሯል። እኛ በ400 ገዛን። አሁን ደግሞ እንግዲህ ወደ 600 አካባቢ ነው ያለ አሁን ኪሎ ገበያ ላይ ማለት ነው። ሙያ አለኝ እኮ እናንተ ሙያ የሌለኝ እንዳልመስላችሁ። ሰሞኑን ተያይዣለሁ፣ ስራ እየሰራሁ ነው ያለሁት።
ስራ ለመጀመር እያሰብኩ አይደለ ያላልኳችሁም? ስራ አዲስ ልጀምር ነው። ለዛ እየተዘጋጀሁ እኮ ነው። ሰሞኑን ሽሮ አዘጋጃለሁ፣ እህል አዘጋጃለሁ። በጣም ቢዚ ሆኜ ነው ያለሁት። ምን አለ ብታግዙኝ። ተዘጋጅቼ ወደ ስራ ልገባ ነው። ያዘጋጀሁትን እህል ባሳያችሁ በስመ አብ ምን ትላላችሁ? የምሬን ነው። ሰርግ አለብሽ እንዴ ነው የምትሉኝ ባሳያችሁ። ለዘዘ በርበሬው እየለዘዘ ሄደ። እንግዳ ምናምን ምንሽ ደከመሽ እንዴ? ሰበርኩት። እሺ አምጪኝ እናት። አያችሁ ቤተሰብ የወቀጥኩትን በደንብ አልወቀጥኩም። ጎበዝ አይደለሁም። ገና ቅመም ለወቅጦ ነው ደግሞ ላሳያችሁ እስኪ። አሁን ራሱ እያያችሁ ነው፣ እየተለቀመ ነው ያለ። ይሄው ቤት ሁሉ አልቀረም። በቃ ስራ ተጨናንቄ ነው ሰሞኑን ያለሁት። ላሳያችሁ እንግዲህ። ሰርግ አለብሽ እንዴ? ምን ነው ማዚ እንዳትሉኝ። ይኸው ጨለማ ነው እንግዲህ ቤታችን። ማብራት፣ የኢትዮጵያ ማብራት ሁል ጊዜ ችግር ነው፣ አይለቀቅም ቶሎ። ይኸውላችሁ ይሄ ሁሉ ያዘጋጀሁት ይሄ ሁሉ ለቅሜ ስለቅም ምናምን የቆየው አያችሁ፣ ሊፈጭ የተዘጋጀ እህል ናቸው ማለት ነው። ይሄ ሁሉ ወገቤ ቁርጥ ብሎ ስለቅም የቆየው ማለት ነው። ሳዘጋጀው የቆየሁት ጤፍ ምንድን ነው የሚባለው? ባቄላሽ፣ አተር ምናምን ለሽሮ ለእንጀራ የሚሆኑ ነገሮች ናቸው። እዚህ ጋር ያሉት ሁለቱም ሽሮና አተር ናቸው። ሽሮና አተር አልኩኝ። ምንድን ነው የሚባለው? እንዴት ለእንጀራና ለሽሮ የሚሆን አተርና ባቄላ፣ ጤፍ ናቸው። እነዚህ ያው ገና ስላልተቆሉ አተርና ባቄላው ተቆጣጥሮ የተቀመጡት አልተቀላቀሉም። ለምን? ከቆላው በኋላ ነው የምቀላቅለው። ያው አንድ ቦታ ስለማታገኙ ሲገዛ ከተለያየ ሰው ስለሆነ ተገዝቶ የሚመጣው ሲቆላ ያራል። አንዱ ትልልቅ ይሆናል፣ አንዱ ትንንሽ ሊሆን ስለሚችል ግዴታ ለብቻ ለብቻ ቆልቼ ነው ከዛ በኋላ የምቀላቅለው ማለት ነው። ይሄኛው ደግሞ እነዚህ ሁለቱ ኩንታል ደግሞ ጤፍ ናቸው ማለት ነው። ይሄም ጤፍ ነው። እነዚህ የተቆጣጠሩ እነዚህ ሽሮ ናቸው። ይሄ ሁሉ ለምንሽ ነው መዓዛ? ሰርግ አለብሽ እንዴ እንዳትሉኝ። ሰርግ የለብኝም፣ ስራ ልጀምር ነው። ስራው ምንድን ነው? አብረን እናያለን። እሺ እኔ ወዶች በቃ ቢዚ ሁኜ ነው ያለው ሰሞኑን ብታዩኝ። በስመ አብ በእውነት እዛ እዚህ እያልኩ ከከፍቶቼ ጋር ከምኑ ጋር ከፍቶቼም እኔ ከሌለው በቃ ሰውም ስለሌለ አስባለሁ። እንዴት ያሳሰላችሁ ከፍት እንደዚህ አይነት አብሶ ከፍትና ልጅ ቤት ካለ ታስባላችሁ። ይላችሁ ጨለማ ነው እንግዲህ። አይታይም መሰለኝ እንግዲህ
ማብራት የለም። ከፍቶቼን ላሳያችሁ ነበር፣ አይታይም። እነሱም እየበሉ ነው። በጣም ጥሩ ከፍቶች ነው ያሉኝ፣ አይባሉም። የእውነት ፈለገ ብታረጉ ምንም አይናኩም። በቃ ደስ የሚሉ የቤት ከፍቶች ናቸው። እንግዲህ ውሎ ይሄንን ይመስላል። እንደዚህ ውኜ ነው የምውለው። ያው እዚህ ጋር ፋጉሎ ሳይሆን የቢራ ጭማቂና ሞላሰስ በጥብጬላችኋለሁ። ሲወጡ አሁን ሳር እየበሉ ነው። ሳሩን ጨርሶ ሲወጡ ይሄን ይጠጣሉ ማለት ነው። ይሄ ሞላሰስ ይባላል እና የቢራ ጭማቂ ያው በመኪና እያወመጡ ያወርዳሉ። ቆንጆ ነው ለነሱ እና ተዘብዝፎ ተቀምጦላችኋል ማለት ነው፣ ተበጥብጦ። ይሄም የተከደነው ነው። ይሄንን ይመስላል የኔ ውዶች። እንግዲህ እግዚአብሔር ከፈቀደ በቅርቡ በጥሩ ስራ እመጣለሁኝ። አበረታቱን፣ ሼር እያደረጋችሁ። ያለ እናንተ ምን አለኝ እኔ የመዳም ቅመሞች። ደከመኝ፣ እናንተ ድክም አለኝ የእውነት። ዛሬ ስንት ቦታ ሂጄ ነው የመጣው መሰላችሁ? እዚህ ስሮጥ ሰው ከሌላችሁ በጣም ከባድ ነው። በነገራችን ላይ አጠገባችሁ እህት ወንድም የሆነ ሰው በቃ ከሌላ አጠገባችሁ ከባድ ነው። አንድ ቦታ ሁናችሁ አንዱ ጋር ስትሄዱ አንዱ ይበላሻል፣ አንዱ ቦታ ስትሄዱ አንዱ ይበላሻል። ይህች ቅመም ናት ቪዲዮ ስትሰራኝ የነበረችው ቅድም አየቻት። ምን ልታረጊ ነው? ምን ልታረጊ ነው? አራት ፈሪታይ ምን ልታረጊ ነው? ልትታጠቢ? ፀጉርሽን ነው? አይበርድሽም? በዚች ውሃ በዚች በጆክ ውሃ። ኧረ ውሃ ከሌለሽ አትጀምሪ። እናንተ ቤት ውሃ የለም እና ከሌለማ በዚች እንዴት ነው የምትታጠቢው?